ሰላም ሰላም እንዴት ናችሁ? እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ። ዛሬ እንግዲህ የምንሰራው ይሄንን የምትመለከቱትን የሚያምር የሚጣፍጥ ምግብ ነው አብረን የምንሰራው ማለት ነው። ይሄንን ለመስራት የሚያስፈልገን ድንች፣ ቲማቲም፣ ቀይ ሽንኩርት፣ ነጭ ሽንኩርት እና እንቁላል እንዲሁም ደግሞ ሚጥሚጣ ቃሪያ ነው ማለት ነው የሚያስፈልገን። ሚጥሚጣ ቃሪያውን እንግዲህ አልቀረስኩትም፣ በጣም ይቅርታ አድርጉልኝ። ከዛም በኋላ እኔ ከታትፌ ድንቹንም ልጬ ሁሉንም አዘገጃጅቼ ነበር ቪዲዮ የቀረጽኩትኝ ማለት ነው። ከዛም በኋላ ሽንኩርታችንን እንከትፋለን ማለት ነው። እኔ ያው እንደምትመለከቱት ሽንኩርቴን መክተፍ ጀመርኩኝ ማለት ነው። እንደዚህ እንደምታዩት ማለት ነው። ሽንኩርቴን ከትፌ ከጨረስኩኝ በኋላ እንግዲህ ድስቴን ደግሞ ጥጬ መጀመሪያ ሽንኩርቴን ያበሰልኩትኝ ማለት ነው። አንዳንድ ሰዎች ቅድሚያ ዘይት ይጨምራሉ፣ ከዛ ሽንኩርት፣ እንደዛ መስራት ይቻላል እንደሚመቻችሁ ማለት ነው። እኔ ግን ቀድሜ ሽንኩርቱን ብቻውን ጠብሰዋለሁ፣ ከዛ በኋላ ነው ዘይት የምጨምረው ማለት ነው። ከዛ ሽንኩርቴ እንደዛ እየበሰለልኝ ደግሞ እጄ ስራ ከሚፈታ በሚል ደግሞ ይኸው ነጭ ሽንኩርቴን ደግሞ እንደዚህ በመፈቅፈቂያዬ እንደዚህ እየፈቀፈኩኝ እያዘጋጀሁትኝ ነው ማለት ነው። ታዲያ የዚህ ዩቲዩብ ቻናል ቤተሰብ ካሉናችሁ ቪዲዮውን ላይክ በማድረግ እና ሰብስክራይብ በማድረግ ቤተሰብ ሆኑ። እንደዚህ ይሄን የመሰለ ደግሞ ጠቃሚ ቪዲዮ ታገኛላችሁ ማለት ነው። ከዛም በኋላ እንደዚህ አዘጋጀሁትኝ እስከ መጨረሻው ድረስ ስትፍቁት ጫፉ ላይ ያለችዋ አትፋቅም በመፈቂያው። ስለዚህ እሷን አውጥቼ እንደዚህ በቢላ ደቀቅ አደረኩት ማለት ነው። ልክ ቪዲዮ ላይ እንደምትመለከቱት ማለት ነው። ሽንኩርቴን ታዲያ ቼክ እያደረኩኝ ነው። ሽንኩርታችሁንም እንዳትረሱት ማለት ነው። ከዛ እንደዚህ ድቅቅ ካደረኩኝ በኋላ እንደዚህ አዘጋጀሁት ማለት ነው። እጃችን ያው ሁሌም ንጹህ መሆን አለበት ምግብ ስንሰራ እንግዲህ። ከዛ ያዘጋጀሁት እቃ ላይ ደግሞ እሱን ገለበጥኩትኝና ሽንኩርቴን ደግሞ ቼክ ማድረግ ጀመርኩኝ ማለት ነው። ከዛ እንደዚህ ትንሽ በሰል ሲል ደግሞ ሽንኩርቴ ዘይቴን ደግሞ ጨመርኩኝ ማለት ነው። ከዛ ዘይትና ሽንኩርቱን አንድ ላይ ደግሞ አበስለዋለሁ ማለት ነው። ደግሜ ጠብሰዋለሁ ማለት ነው። ከዛ እንደዚህ ከጠበስኩትኝ በኋላ ነጭ ሽንኩርቴም አብሮ ጥብስ እንዲልልኝ ከሽንኩርቱ ጋር ጨመርኩትኝ ማለት ነው። ያው ሽታው እንዲጠፋና ጣዕሙ ቆንጆ እንዲሆን ቅድሚያ ነጭ ሽንኩርት መጨመር እኔ በጣም ነው የምወደው። እናንተ እንዴት እንደምትጨምሩ አላውቅም። እንደኔ ብትጨምሩ አሪፍ ነው። በዛ ላይ ብዙ ነጭ ሽንኩርት ስለሆነ የተጠቀምኩትኝ ማለት ነው። ከዛን እንደዚህ አንድ ላይ ደግሞ ጥብስ ካደረኳቸው በኋላ ቲማቲሜን ደግሞ እየከተፍኩኝ ነበረ። ቲማቲሜን ከትፌ አዘጋጅቼ ነበረ። ይሄው ጭምር ከዛ አንድ ላይ እንጠብሰዋለን ማለት ነው። አንድ ላይ እንደዚህ ጥብስ እናደርገዋለን ማለት ነው። እስካሁን ድረስ ምንም ውሃ አልተጠቀምንም። ቲማቲሙ ኦሬዲ ውሃ አለው። ሽንኩርቱም ሲበስል ትንሽ ውሃ አለው። ሲጨርስ ነው ዘይት የጨመርነው ማለት ነው። ከዛም በኋላ የቀረው ደግሞ እንትናችንን ይቅርታ ድንቹን ደግሞ እንደዚህ እናዘጋጃለን ማለት ነው። ትናንሽዬ ነው እኔ የከተፍኩትኝ። እንደዚህ ሲሆን ነው ቆንጆ የሚሆነው። እናንተ ተለቅ ማድረግ ትችላላችሁ፣ ግን ሞር ቆንጆ የሚሆነው ከእንቁላል ጋር እንደዚህ ሲሆን ነው ማለት ነው። አነሰነስ አድርጋችሁ ብትከትፉት የተሻለ ነው ማለት ነው። ታዲያ የዚህ ዩቲዩብ ቻናል ቤተሰብ ካልሆናችሁ ቤተሰብ መሆናችሁን እንዳትረሱ፣ ቪዲዮውን ላይክ ማድረጋችሁን እንዳትረሱት። እንግዲህ እኔ ለፍጥነት እንዲመቸኝ ብዬ ኤዲት አድርጌ ነው ያመጣሁላችሁ። እንደዚህ ቶሎ ብዬ ክትፍ ካደረኩኝ በኋላ እጥብ ደግሞ አድርጓለሁ ማለት ነው። እንደዚህ ያለኝን ድንች እንዳለ ከታትፌ ከጨረስኩኝ በኋላ እጥብ አድርጌ ቁጭ አደረኩት ማለት ነው። ከዛ እዚች ጋር ተመልሼ ወደ ሽንኩርቴ ተመልሼ ደግሞ እንደዚህ ቼክ አደረኩት ማለት ነው። ከዛ ድንቹን ከመጨመሬ በፊት ብዬ ያለኝን ቅመሞች ጨመርኩኝ ማለት ነው። እኔ የተጠቀምኩትኝ እርድ፣ ከዛ ጨው እና የድንብላል ዱቄት እና ቆንጆ በርበሬን የተጠቀምኩትኝ ማለት ነው። እናንተ ያላችሁን ቤት ያፈራውን መጠቀም ትችላላችሁ ማለት ነው። እኔም ቤቴ ስላለኝ ነው እነዚህን የተጠቀምኳቸው። ስለዚህ ያላችሁን ነገር መጠቀም ያላችሁን ቅመማ ቅመም መጨመር ትችላላችሁ ማለት ነው። ያጣፍጠዋል ብላችሁ የምታስቡትን ማለት ነው። ከዛ እንደዚህ ቅመማ ቅመሙን ከጨመርኩኝ በኋላ አንድ ላይ ትንሽ ደግሞ አቆየሁት ማለት ነው። ትንሽ አበሰልኳቸው፣ አንድ ላይ አዋሃድኳቸው ማለት ነው። ከዛ ትንሽ ከተዋሃዱልኝ በኋላ እርድ ትንሽ ያነሰው ስለመሰለኝ ደግሜ እርድ ጨመርኩበት ማለት ነው። አልጫ ስለሆነ የምሰራው ብዬ እርድ ጨመር አደረኩበትና ከዛ እንደዚች እንደምትመለከቱት
እንደዚህ አማሰልኩት ማለት ነው። በስተመጨረሻም ድንቼን ደግሞ እጥብ አድርጌ ስላዘጋጀሁትኝ ጨመርኩት። ከዛ አንድ ላይ እንደዚህ ጥብስ እናደርገዋለን ማለት ነው። አሁን በዚህ ሰዓት ውሃ አንጨምርም። ዝም ብለን ከቲማቲሙ እና ከሽንኩርቱ ጋር አንድ ላይ ብቻ እንትን እንላለን፣ ጣዕሙ ወደ ድንቹ እንዲሄድልን ማለት ነው። አንድ ላይ ዝም ብለን እናቁላለዋለን ብቻውን። ከዛን ትንሽ ቆይተን ግን ያው እንደዚህ በጣም መድረቅ ስለሌለበት ውሃ ደግሞ ጨመር እያደረግን ውሃ ጠብ እያደረግን እናበስሏለን ማለት ነው። በጣም እስኪደርቅ ግን እንደዚችው እናበስሏለን ማለት ነው። ከቲማቲምና እንትኑ ማለት ነው ቪዲዮ ላይ እንደምትመለከቱት ማለት ነው። ከዛ ውሃችንን ጨመር ጠብ እያደረኩኝ በደንብ ድንቹ እስኪበስል ጠበኩትኝ ማለት ነው። ያው በትናንሽ ስለተከተፈ ብዙም አላቆየም። ስለዚህ እንደዚች ክድና አርጌ ከቆየ በኋላ ድጋሚ ደግሞ እናየዋለን ማለት ነው ሲበስል። ልክ ድንቹ ሲበስል ደግሞ እንቁላላችንን ነው የምናዘገጃጀው ማለት ነው። አንድ ላይ የሚጨመረውን ማለት ነው። ያው ቼክ እያደረግን ምናምን ነው፣ ጨውም ካነሰው ምናምን ቼክ እያደረግን ማለት ነው። ውሃ ይኸው እንደዚህ ሲያንስብኝ ሲመጥ ድንቹ በጣም ሲመጥብኝ ጨመር እያደረኩኝ፣ በጣም ደረቅ መሆን ስለሌለበት ደረቅ እንዳይሆንብኝ ጨመር እያደረኩኝ እንደምትመለከቱት ወጥ እናስመስዬ ማለት ነው። ከዛ ድረስ ግን እሱን እየሰራሁኝ ግን ከጎን ቃሪያን ከትፌ አዘጋጅቻት ነበረ። ከዛን እንቁላሌን ደግሞ አዘጋጀሁትኝ ማለት ነው። እንደዚህ እንደምትመለከቱት ያለኝን እንቁላል የተጠቀምኩት፣ እናንተ ከዚህ ትንሽ መጠቀም ትችላላችሁ። እኔ ትንሽ በዛ አድርጌ የሰራሁት ድንቹም እንቁላሉ ለአንድ ለሁለት ሰው ስላልሆነ ነው እና በዛ አድርጌ የሰራሁትኝ። እናንተ ያላችሁን ግብአት ባላችሁ መጠን ልክ መስራት ትችላላችሁ ማለት ነው። ከዛ እንደዚህ እንትን ካልልኝ በኋላ በሰል ሲልልኝ ጨመርኩት ማለት ነው። እንቁላሉን እንጨምረዋለን ማለት ነው። ታዲያ ድንቹ በሰል ማለቱን እርግጠኛ መሆን አለባችሁ። ከዛ እንቁላሉን ከጨመርን በኋላ ረጅም ሰዓት ስለማናቆየው ድንቹ መብሰሉን ቼክ ማድረግ አለብን ማለት ነው። ከዛን ድንቻችን እንደዚህ ከበሰለ ውሃ ጨመር አድርገን እዩት። እንደምትመለከቱት ደረቅ አልሆነም፣ ውሃ አለውና ከዛም በኋላ በስተመጨረሻም እንቁላላችንን እንደዚህ ጭምር እናደርጋለን። እንደዚህ እንቁላላችንን ከጨመርን በኋላ ቃሪያችንንም እዚሁ ላይ እንጨምራታለን ማለት ነው። በደንብ ሳይበስል ማለት ነው። ከዛም በኋላ አንድ ላይ እናደርገዋለን፣ እናዋህደዋለን ማለት ነው። ትንሽ እናቆየዋለን ማለት ነው። ያው እንቁላል ከተጨመረ ታውቃላችሁ ረጅም ሰዓት ለመብሰል አይፈጅበትም። ስለዚህ እንደዚህ ያደረገን እንቁላሉ ጠፈፍ እስከሚል በሰል እስከሚል ድረስ እንጠብቀዋለን፣ ፍርፍር እስኪል ድረስ ማለት ነው። እንቁላል ሰራ ፍርፍር ሲል በጣም ነው ደስ የሚለኝ። ከዛ እንደዚህ ፍርፍር እስኪል ሰራውትኝ ማለት ነው። እዩት እንዴት እንደሚያምር። ከዛ እንደዚህ ፍርፍር ሲልልኝ እንቁላሉ አወረድኩት ማለት ነው። ከዛ እኔን የመሰለ ምግብ አገኘን ማለት ነው። ስሩትና ሞክሩት፣ በጣም ትወዱታላችሁ እርግጠኛ ነኝ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ። ባይ ባይ።